አሪፍ ነው። አሁን ለዚህ በጣም አሪፍ ነው። በሮቹንም እያያቸው ነው። ቅር የሚልህ ነገር ቦታ ካለ ምን ካለ ንገረንና እናስተካክለው ነገር ካለ። ኧረ ምንም ቅር የሚልህ ሁሉም በጣም አሪፍ ነው። አያመርሃባ እንግዲህ እህታችን እቃሽንን ተረክቦልሻል። ያው እንደምትፈልጊው አድርገን የሰራን ይመስልናል። እንግዲህ ሀሳብ አስተያየት ካለ እንግዲህ ኮሜንት ላይ ትገልጽልናለሽ ኢንሻአላህ። በርሽ ዛሬ ይዤላችሁ የመጣሁት እንግዲህ ባለ 30 ቲክነስ አረቢያን መጅሊስ ነው። ይሄን መጅሊስ እንግዲህ እንደምታዩት በጣም በሚያምርና ጽድት ባለ መልኩ የተሰራ ስራ ነው። የቻናላችን ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እያልኩኝ ወደ ስራው ይዣችሁ ገባለሁኝ። ባለፈው እንግዲህ በነገርኳችሁ መሰረት ወደ ደሴ ገራዶ ያደረስናቸው እቃዎች አሉ። እነሱ እንግዲህ ቀስ በቀስ እያደረኩ ማቅርብላችሁ ይሆናል። ከእህታችን ትእዛዝ እንግዲህ የመጀመሪያውን ትእዛዝ ይዤላችሁ ስመጣ ይህ የምታዩት አረቢያን መጅሊስ ነው። እንደምታዩት እንግዲህ ባለ 30 ቲክነስ ነው። በከለር ምርጫም በዲዛይንም በራሷ በደንበኛችን ፍላጎት የተሰራ ስራ ነው። በቤቷ ልክ ነው እንግዲህ ከራሴው እንዳጋጣሚ ለሌላ ሀጃ ሄጄ ደሴ ለክችላት የመጣሁት። ይህን ብቻ አይደለም ያዘሽ እንግዲህ ብዙ የቤት እቃዎችን አዛኛለች። አልጋ፣ ቁምሳጥን እንዲሁም በሮችና ክችን ካቢኔት አዛኛለች። እነሱንም ቀስ ብያልኩኝ ቀጣይ ቪዲዮ ላይ የማቀርብላችሁ ይሆናል። ይህንን እንግዲህ እንደምታዩት ከቤቷ ከጥግ እስከ ጥግ ድረስ ልክክ ያለ ወደዚህኛው ባጭሩ በኩል 3 ሜትር ከ60 ነው። 3 ሜትር ከ50 3 ሜትር ከ60 አካባቢ ነው። ወደዚህኛው በኩል ደግሞ 5 ከ80 ነው ሳይዙ። እንግዲህ ይህንን መጅሊስ ከነ ቴብሉ ነው ያዘችን። የቴብሉም ዲዛይን በደንበኛችን ፍላጎት መሰረት ነው። እንግዲህ ውድ ደንበኞቼ እንደዚህ አይነት መጅሊስ ስታዙ ጨርቅም ስትመርጡ ድሮ የተሰራ ጨርቆችን ሳይሆን አሁን በቅርብ ሰዓት ላይ እየተሰሩ ያሉ ጨርቆችን ብትመርጡ በጣም አሪፍ ነው። እያወዛገበንና ትንሽ ግራ እያጋባን ያለው የስራ አይነት ስለሆነ ማለት ነው። እንግዲህ እንደምታዩት ይህ ተረካቢ ነው። ያው ስለ መጅሊሱ አንዳንድ ነገራቶችንም ስለሌላውም እቃ ጠይቄዋለሁኝ። እስኪ ምላሹን እንስማ። እሺ አሪፍ ነው። አሁን ለዚህ በጣም አሪፍ ነው። በሮቹንም እያያቸው ነው። ያው መቃኗ ትንሽ አስቸጋሪ ነበረ፣ ግን እንደዛም ሆኖ ፋርገን ገጥመናል። ክፍተት እንኳን የለውም። እንግዲህ ያው መጅሊሱም ባለ 30 ይሄው እንዳለ በመፈልገው አይነት ከለር ክፍተት እንኳን የለውም። ከዛ እስከ ጥግ አንስቶ ድረስ በሮቹም አልጋም ቁም ሳጥኑም ሁሉም የተሟላ ነው። ቅር የሚልህ ነገር ቦታ ካለ ምን ካለ ንገረንና እናስተካክለው ነገር ካለ። ኧረ ምንም ቅር የሚልህ ሁሉም በጣም አሪፍ ነው። አያመርሃባ እንግዲህ እህታችን እቃሽንን ተረክቦልሻል። ያው እንደምትፈልጊው አድርገን የሰራን ይመስልናል። እንግዲህ ሀሳብ አስተያየት ካለ እንግዲህ ኮሜንት ላይ ትገልጽልናለሽ ኢንሻአላህ። በርሽንም ሁሉንም በቪዲዮ ስለቀረጽኩት እያንዳንዱን ነገር አሳይሻለሁኝ። ያው ለቤተሰቦችም በጣም ትልቅ ክብር አለን። እንክብካቤያቸው እንዳየር መንገድ ነበረ። ያው እቃሽም ይሄን ይመስላል። ለሀገርሽ ያብቃሽና የምትኖሪበት አላህ ያርግሽ። እንግዲህ ዱዓችን ነው። ያው እንግዲህ እንደምታዩት ነው መጅሊሱን ስለሌሎችም እቃዎች ያለውን ነገር ጠይቄው ነበረ። እሱም በደስታ እንደተረከበ ነው የነገረን። እህታችን እንግዲህ ለሀገርሽ ያብቃሽና የምትኖሪበት አላህ ያድርግሽ እያልን ዱዓ እያደረግንልሽ ነው የምንገኘው። እንግዲህ እንደምታየው እያንዳንዱ ተካያዩም ቤቢውም ሁሉ ነገሩም እንግዲህ እያያችሁት ነው። በጣም በሚያምርና ጽድት ባለመልኩ የተሰራ ስራ ነው። እናንተም እንግዲህ ማዘዝ ስትፈልጉ ስክሪን ላይ ባለው ስልክ ቁጥራችን እየደወላችሁ ማዘዝ ትችላላችሁ። ብዙዎቻችሁ እንግዲህ ያው ተደውሉና ብዙ ደዋዮች አሉ፣ ብዙ ጠያቂዎች አሉ። ነገር ግን የሁሉንም እንትን ግማሹ ጠይቆ የሚሄድ ነው፣ ግማሹ ደግሞ ማሰራት የሚፈልግ ነውና እንግዲህ ያን ማሰራት የምትፈልጉት ሰዎች ስትደውሉ ምናልባት እኛ ስራ ላይ ከሆን ምንድነው የምታደርጉት? ሪከርድ አድርጉልን ወይ ደግሞ ጽሁፍ ጻፉልን። እንደ እንትናችሁ እያመቻችን የምንመልስላችሁ ይሆናል። እንግዲህ ለዛም ደግሞ እንግዲህ ያልመለስንላችሁ ሰዎች ካላችሁ ሳናይላችሁ የቀረን ካለ አውፍ በሉ። በጣም ይቅርታ፣ እኛ አውቀን ሳይሆን የስራ መደራረብ ስለሚበዛ ነው። እንግዲህ የእህታችንን እቃ እንደምታዩት መጅሊሱን ጽድት አድርገን ፎ አድርገን ሰርተን አስረክበናታል። ያደረስነው ደሴ ቢላን ሰፈር ነው። ቀጣይ ደግሞ በሮችና ክችኖች እንዲሁም ቁም ሳጥንና አልጋዎችን የማሳያችሁ ይሆናል።
እህታችን እንግዲህ ለቤተሰቦችሽም ለአንቺም ትልቅ ክብር አለን። እንክብካቤያቸው እንዳየር መንገድ ነበረ። ከልብ አድርገን ነው የምናመሰግነው። ሌሎች እንግዲህ ወደ ሌላ ቦታ የሚሄዱ መጅሊሶችም አሉ። እነሱንም ቀጣይ ይዤላችሁ የምመጣ ይሆናል ኢንሻአላህ። ከችኖችም ሌሎችም ስራዎች ስላሉ ብቻ ከእናንተ የሚጠበቀው ይሄንን ቪዲዮ በደንብ አድርጋችሁ ሼር ያደረጋችሁ መጅሊስ ለሚፈልጉ እህት ወንድሞቻችን አድርሱልን። ከዛ በተረፈ እንግዲህ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።